Yes. You can feel their breath. Yes. Yes. I survived. News Daddy lives on. በቃ እግዚአብሔር ገና ከጀርባ ይቀራል። ለምን እኔ ጋር ሲሆን እንደዚህ ሆነ? Yes. Settle. But I say you finish settle. Finish settle. سلام سلام حربي يمبر دايم حبيبي زيد قرتي ما حداج بيزحز على قبيلاج بي قرني افريكا بعداج بي ملحي ممتفى لصدي تسيا لها كبيمم يونسكو بتاجلمتي ታዋቂዎቹን Dylan, welcome to Ethiopia, the land of origin, a country full of history, culture, and unforgettable real-life experiences. And now, welcome to Harar. Harar is a UNESCO World Heritage City. Harar is the most beautiful city and the heartbeat of Eastern Ethiopia. Harar is a living museum of culture and tradition. Harar is a place with over 1,000 years of history. We heard the first thing you want to experience in Ethiopia is the hyena feeding tradition here in Harar. One of the most unique cultural experience on the entire African continent. Something people travel across the world just to witness the hyena feeding experience. You will not just watch. You feed the hyenas face to face here in Harar.
to this unforgettable experience. This moment will stay with you forever. Welcome to Ethiopia. Welcome to Harar. ከጉብኝታቸው ሁሉ ይበልጥ ትኩረትን የሳበውና ዴላን አስቀድሞ ትልቅ ጉጉት አድሮበት የነበረው ዝነኛውን የሀረር ጅቦች የመመገብ ትርኢት ነው። በምሽት በተደረገው በዚህ ፕሮግራም ላይ ዴላንና አዶናይ ባህላዊውን የሀረር አልባሳት በመልበስ ከጅብ አላማጅ ጋር አብረው ተቀምጠዋል። ዴላን ጅቦቹን ስጋ ለማብላት የነበረው ጉጉት ከፍተኛ ቢሆንም አስፈሪዎቹ ጅቦች ወደነሱ መጠጋት ሲጀምሩ ግን በፍርሃትና በመደንገጥ ስሜት ውስጥ ሆነው ታይተዋል። በተለይም ጅቦቹ ስጋውን ለመቀበል ወደ ላይ በሚዘሉበትና በዙሪያቸው በሚከቧቸው ወቅት ሁለቱም ኮከቦች ፍርሃታቸውን ለመቆጣጠር ሲታገሉ በቪዲዮ ላይ በግልጽ ይስተዋላል። ይሁን እንጂ ፍርሃት በተቀላቀለበት ቁርጠኝነት ትርኢቱን በተሳካ ሁኔታ ማጠናቀቅም ችለዋል። Ilili Furiga. Ilil. You can get a stick out and ለምን ዶኔ ጋር ሲሆን እንደዚህ ሆነ? Yes. Set over. I say you set. He set over. Ayat bafara. Ya tu set. Inyo. Sit. Set over. Mot ko yun kan. Bakka. And gize. Amor, the last one. Abaka. አዶናይ በጣም ነው የምወድ በጣም ነው ማከብር ለሀገራችን ምርጥ ሰው ነህ የፍቅር ሰው ሀረር ስለመጣ በጣም ደስ ብሎኛል እወዳለሁ አከብራለሁ የጅቦል ተካተለ 500 ዓመት አልፎታል። ረጅም ጊዜ ነው። እዛው የሚገኘው ይሄ ቤት በባህሪው ሁለት የራሱ የሆነ ባህሪ ያለው አንደኛ ሙቀት ባለሳት ተከተለ ምክንያቱም ቀን ሙቀት ከሆነ ማታ የሰበሰበው እንቅስቃሴ ይለቅና ከዛ በኋላ ደግሞ ጠዋት ያለው ይቀበላል። ቤቱ የተሰራው ድንጋይ ቱፋስቶን በሚባል ድንጋይ አይነት ነው ውስጡ ያለው ወይም ስስ በሆነ በእኛ ባህር ድንጋይ ይባላል። ባህላዊ ሀሽም ይባላል። ሀሽም ይባላል። በእንግሊዝኛ ቱፋስቶን የሚባለው ነው። ከቮልካኒክ እንትን የሚፈጠርና ከብስባሽ ህይወት ያላቸው ብስባሾች አንድ አመት ዝምተር በኋላ የሚፈጠር የድንጋይ አይነት ነው። በጣም ስስ ነው። የመጣበት ባህል ያለው ረጅም ጊዜ የሚቆየት እንትና ጣሪያው ደግሞ ይሄ ደርብ ይባላል። ከላይ የተለሰነ ነው። እንትን አድርጋችሁ ይታደሳል። በየዓመቱ ይታደሳል። አሁን በየዓመቱ የሀረር ልጆች ይታደሳሉ። ሰላም ጋይስ የትናይት እየተቀበላናለች እንደምትመለከቱት ይሄው እንዴት ነሽ የትናይት ደህና ነሽ ከዲላን ጋር ማስተዋወቂያቸዋለሁ ነግሬያቸዋለሁ ነዲያን በደም ጎበዝ ሞቲቬሽናል ስፒከር እንደሆነ ሰው እንደምታነቃቂ እንደምታበረታቺ ነግሬያቸዋለሁ የኔናት እንዴት ነሽ አሁን ገና መንገዶች አየዋቸው በጣም በቀስማኝ አመጣሉ ብለኝ ነበር ቃል ገብተናል ያው መተራል አሁን ላንድ ምሽት ነው እነሱ ለማስጎብኘት ከዛ ደግሞ ሰፋ ብለን ማለት ነው yes ቃል ገብተናል let's go ይህ የዴላንና የአዶናይ የሀረር ቆይታ በኢትዮጵያ ያላቸውን ቆንጆ ትዝታ የሚያሳምር ከመሆኑም በላይ የሀረርን ልዩ ባህልና የሰውና የዱር እንስሳትን አስገራሚ ትስስር ለተከታዮቻቸው በድጋሚ ያስመሰከረም አጋጣሚ ሆኗል።